ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናቸው? ያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ የመጣሁት እስቲ እንደኔ ስልችት ያላችሁ አለ መዳም ቤት ስራ ምንድን ነው ስልችት ያላችሁ? እኔ አሳያችኋለሁ ምን ስልችት እንዳለኝ ማለት ነው። እንደው እውነት ይሄ ነገር ቀርቶ ብቻ ለምን በትንሽ ብር ቢቀጠሩት ቢሰራ ጽዳት 24 ሰዓት ቢጸዳ አይሻልም ብላችሁ ትገምታላችሁ? እኔ ምን ሰለቸሽ ቢባል ይሄ ነው የምሰለቸው። እስቲ ተከታተሉ ላሳያችሁ። እስቲ እዩ እስቲ ምንድን ነው ካላችሁ ይሄ ካውያ ማተንከስ ብቻ። ከዚህ መቼ ነው የምንለየው? ከዚህ ካውያ መቼ ነው የምንለየው? ያው ቤቱ ሁሉ ልብስ ብቻ። ያው እውነት ቤቱ ሁሉ ልብስ ብቻ ነው እላችኋለሁ። ያው ተመልከቱልኝ። እውነት ቶክሼ አላልቅ ተከምሯል። ይህም ቶክሼ ያው ምን ትላላችሁ? ምን ሰለቻችሁ? ማዳም ቤት ምን ሰለቻችሁ? እኔ የሰለቸኝ ይሄ ካውያ ብቻ እላችኋለሁ። እናንተ ሰውዶቼ ምንድን ነው የሰለቻችሁ? እርግጠኛ ነኝ ሁሉም ነው የሚጠላው ይሄ ካውያ ማለት ነው። ይሄ ካውያ ሁሉም ነው የሚጠላው። መቶከስ ማጠቡ ቢቀርስ እንደው ምን አለ እንደ በውጭ ተወክሰው ቢለብሱ፣ እንደው ዝም ብሎስ ቢለብሱ ከኛ ብቻ የኛ ጉልበት ነው መጨረስ እኮ ነው። እዚህ ቤትማ የባሰ ቢተወከስም አይ አልተተወከሰም፣ በደንብ አልተተወከሰም፣ መልሰሽ ተወክሽው ይሄ ቦታ አለበት እያሉ ወገቤ ካውያ ወገብ የሚቆርጥ እንዲሁም ደግሞ ካውያ ቀልድ አይደለም ቤተሰቦች። ደም እኮ ይጨርሳል፣ ደም ይመጣል። ካውያ የምትወክሱ ሰዎች ውሃ በደንብ ጠጡ። እውነት እኮ ነው፣ ውሃ በደንብ ጠጡ። የእኛ ደማችን ነው የሚመጣው ይሄ ካውያ ማለት ነው። እንደው ሌላ ስራ ይሻላል እውነት። ያው አይቀርልንም እንጂ ማለት ነው። እንዲሁም ደረጃ እያወጣን ደረጃ ጉልበታችን ይጨርሳል። ይሄ ካውያ ጉልበታችን ይጨርሳል። እሺ እንዴት ነው የምንኖረው? እውነት አሁን እኔ ግራ ገባኝ። እንደው እውነት አረብ ሀገር ቢገጥመን ማለት ነው። እንደው ጎረምሳ የሌለበት ቤት፣ ልጆች የሌለበት ቤት ዝም ብሎ ልብስ ተወቅሱ አውጦ መወርወር። እውነት ሽማግሌ ቤት ይሻላል። እውነት ልብስ መተወከስ አይበዛም፣ ልብስ ማጠብ አይበዛም። ጎረምሳ ቤት እኮ ጠዋት የግል ነው፣ የማታው ሌላ ነው። ሲወጡ ሲገቡ ሁሉ ልብሳቸው ውልቅ መቀያየር ነው። እነሱ ምን ሀሳብ አለባቸው? እኛ አለን እዚህ ጋር፣ እነሱ ብራቸውን የሚያስቡት። እኛ ግን የወር ደመወዛችን የኛ አይተካም እኮ። እውነት እኮ ነው። ይሄ ካውያ በጣም ሰው ይጎዳል፣ ውሃ በደንብ ካልጠጣን ማለት ነው። የአረብ ሀገር ድክመት ምንድን ነው ብትል ደረጃ መውጣት፣ ደረጃ መመላለስ፣ ካውያ መተወከስ፣ ልብስ ማጠብ፣ እሱ ነው እኔ ሰለቸኝ። ምንም አይደለም።
እሺ ወዶች እናንተስ እስቲ የሰለቻችሁ ነገር ማዳም ቤት ምን ሰለቻት? እስቲ በኮሜንት ሀሳብ አስተያየታችሁ። እኔስ የሰለቸኝ ነገር ነግሬያችኋለሁ፣ የሚያስደክመኝ ነገር ነግሬያችኋለሁ። እናንተም ሀሳብ አስተያየታችሁ እስቲ በኮሜንት አስቀምጡ። ምንድን ነው የሰለቻችሁ? የሰለቻችሁ ነገር እስቲ ንገሩኝ። የኔ ቤተሰቦች ቁምሳጥን የላቸውም። በፌስታል ልብስ ተተኩሶ የሚቀመጠው። እሺ አዋጣችሁ ውስጥ የመዳሜ ቁምሳጥን ገዞላት ቤተሰቦች። ቤተሰቦቼ ይሄ የመዳሜ ነው። ይሄ የመዳሜ ባል ነው። እሺ የሆነ ሀገር ወክ ሀገር ይሄዳለሁ ብለዋል ማለት ነው። ሻንጣ የላቸውም። እንትን መዝናኛ ቦታ ሊሄዱ በፌስታል ይዘው ሊሄዱ ነው። እውነት አይገርምም? እውነት ታድጊ በፌስታል ይዘው ከሄዱ እኮ ብዙ ሊወሳ ይዘው አይሄድ ነው። ይሄ የመዳሜ ነው። የባል ነው። እስቲ እንዲሁ ቤታችንን እናስጎበኛችሁ ደረጃችን። እስቲ የእናንተ እንደዚህ አይነት ዙሪያ የተሽከረከረ ነገር አላችሁ? ይቅርታ እውነት። እስቲ እንደኔ ይሄ ደረጃ የሰለቻችሁ ሰው ካላችሁ እውነት እስቲ ደረጃ ላሳያችሁ። አይታያችሁም መሰለኝ የውድ ቤተሰቦች። እስቲ እንደኔ ይሄ ደረጃ ዙራ ዙራለ። እስቲ የት ይሄ ደረጃ እውነት እንደ እባብ የተጠማጠመ ማለት ነው። እንደ እባብ የተጠማጠመ ነው። የእናንተ ደረጃ ምን ይመስላል እላችኋለሁ። የኛው በጣም የሚከብድ ነው። ይሄ መውጣት ብቻ ስልችት ብሎኛል እላችኋለሁ ቤተሰቦች። የዛሬ ቪዲዮ በትንሹ ቢሆን አሳይቻችኋለሁ። ቤታችንም እያስጎበኘኋለሁ እና ምንም ከፈለጋችሁ ምን ነገር ማሳየት ይችላችኋለሁ። ያው የኔ አይገርም ያሰር ቤት መጠጥ እዚህ ጋር አስቀምጦ ይኸው ሲጃራ እዚህ ጋር አስቀምጦ ይት ሲጃራ እግሩ ላይ ሲያልቅ አንስቶ ጥጥት መጠጥ አደቀቡ። መጠጡም ሲያስፈልገው አንስቶ ጥጥት። ይሄ ነው የምላችሁ። በቃ አሳብ የሌለበት እላችኋለሁ እና በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ቪዲዮ ይሄ ይመስላል። ላይክ ሰብስክራይብ፣ ቤት አዲስ ከሆናችሁ ሰብስክራይብ ያደርጋችሁ፣ እንዲሁም ሀሳብ አስተያየታችሁ በኮሜንት አስታውቁኝ እላችኋለሁ። ውዶቼ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እላለሁ። ይኸው ሻንጣዎች አዘጋጅቻለሁ። የኑራውን አዘጋጅቻለሁ ይዤ የምሄደው ማለት ነው እና
ሀሳብ አስተያየታችሁ በኮሜንት አስቀምጡ። የዚህ ቤት አዲስ ከሆነ ሰብስክራይብ አድርጉ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ